አዋጁ ላይ እንደምታዩት ክፍል 2 ላይ ምን ይላል? የሊዝ ዘመን ብሎ ያስቀምጣል። የሊዝ ዘመን የሚለው ላይ የከተማ መሬት ሊዝ ዘመን እንደየከተማው የእድገት ደረጃና የልማት ስራው ዘርፍ ወይም አገልግሎት አይነት ሊለያይ የሚችል ሆኖ ጣሪያው ግን እንደሚከተለው ይሆናል ይላል። ጣሪያው ይሄንን ይመስላል፣ ግን እንደየከተማው ምን ሊል ይችላል? ሊለያይ ይችላል። አሁን በማንኛውም ከተማ ያለው ጣሪያ ስንት ነው? ለመኖሪያ ቤት፣ ለቅይጥ፣ ለመኖሪያና ንግድ አገልግሎት። ቅይጥ ማለት መኖሪያ ንግድም የሆነ ማለት ነው። ስለዚህ ለመኖሪያ ቤት፣ ለቅይጥ አገልግሎት፣ ለሳይንስና ቴክኖሎጂ ልማት፣ ለምርምር ጥናት፣ ለመንግስት መስሪያ ቤት፣ ለበጎ አድራጎት ድርጅቶች፣ ለሃይማኖት ተቋማት 99 ዓመታት ናቸው ብለው የሊዝ ኪራዩ እስከ ስንት ጊዜ ነው? ለ99 ዓመት ነው ብለው አስቀምጠዋል ማለት ነው። ሌላ እንግዲህ ደግሞ ለከተማ ግብርና ደግሞ 15 ዓመት ነው። ከተማ ውስጥ ለሚደረግ ግብርና ጣራው 15 ዓመት